ጾም የቃሉ መሠረታዊ ትርጉም መታቀብ፣ መከልከል ማለት ነው። በቤተ ክርስቲያናችን እምነትና ትምህርት ጾም ማለት የሰው ልጅ ሕይወቱን ለሰው የሕይወት መመሪያ ላዘጋጀለት ፈጣሪ እየታዘዘ ኃጢአትን ለማስተስረይ የምኞትን ፍትወት ኃይል አድክሞ ሥጋ ለነባቢት ነፍስ ትገዛ ዘንድ በሕግ በታወቁ ጊዜያት ከመብል መጠጥ በመከልከልና የመንፈስ ብርታትም ማስገኛ የጥበብ መንገድ ነው። ጾም፣ ጸሎት፣ ምጽዋት የተያዙ የሥነ ምግባር ሰንሰለቶች ስለሆኑ በተግባር ተጠብቀው ሲተረጎሙ የእኛ ሕይወት ከእግዚአብሔር ጋር እንዲገናኝ ያደርጋሉ። በመጽሐፍ ቅዱስ ተጽፎ እንደምናነበው አበው ማንኛውንም ሥራ ለመሥራት ሲያስቡና ሲያቅዱ እንዲሁም ሲጀምሩና ሲፈጽሙ በጾምና በጸሎት ነው። ሐዋርያው ቅዱስ ጳውሎስ የዲያብሎስን ሽንገላ ትቋወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ እንዲሁ ጦር ሁሉ ልበሱ። እግዚአብሔር ዕቃ ጦር የተባሉት መሣሪያዎች ጾም፣ ጸሎት፣ ምጽዋት አጠንክሮ የሚጠቀምባቸው ክርስቲያን የችግር ጊዜ የማለፍ ኃይል ይኖረዋል። ጸሎት እምነት እንዲለመልም፣ እንዲፋፋ፣ እንዲያፈራ ይረዳል። ጾም ደግሞ እምነት ጸሎትን እያጠነከረ ብዙ ድንቅ ሥራን እንዲሰሩ ያደርጋል። ጾም ነፍስን በእግዚአብሔር ፊት ትሑት ያደርጋል። የሥጋን ፈቃድ አስገዝቶ ነፍስ እንድትነጻ እንዲሁም እንድትቀደስ አቋሟን እንድታስተካክል ይረዳል። ጾም ለነፍስ ብቻ ሳይሆን በሥጋ ሕይወትም ለሆድ ዕቃዎች፣ ለሰውነታችን የውስጥ የምግብ ማዘጋጃ ክፍሎች እረፍት ይሰጣል። ጾም ትሑትና ቅንም ያደርጋል። በሥጋዊ ፍላጎቶቻችን ፈቃዶች ላይ አዛዦች መሆናችንን ያረጋግጥልናል። ጾም ለመንፈሳዊ ሕይወታችን ተቃራኒ በሆኑ ርኩሳት መናፍስት በአጋንንት ላይ ኃይል እንድናገኝ ከፈተናዎችም ሁሉ እንድንድን ይረዳል። ክህደትን፣ ጥርጥርን ያጠፋልን ዘንድ እምነትን እንዲሁም በእምነት የምንሠራቸውን ሥራዎች ያጠነክራል። የጥበብ መንገድ የሕይወት ጎዳናን ይገልጻል። የቤተ ክርስቲያናችን ሥርዓትና የሕግ ምንጭ በሆነው ፍትሐ ነገሥት ስለ ጾም በተመለከተ አንቀጽ እንደዚህ ተነግሯል። ሕገ ጾም፣ ጾመ ፈቃድ ተብሎ በሁለትም ይከፈላል። ጾመ ሕግ ሃይማኖታቸው የቀኑ 318ቱ ሊቃውንት በኒቅያ ጉባኤ አበው በወሰኑት መሠረት ፍትሐ ነገሥት አንቀጽ 15 ላይ የተመለከቱና ክርስቲያኖች ሁሉ እንዲጾሙ የታዘዙት አጽዋማት 7 ናቸው። ለዚህም አንደኛው የአብይ ጾም፣ ሁለተኛው የድኅነት ጾም ወይም የሮብ ዓርብ ጾም፣ ሦስተኛው ጾመ ነነዌ፣ አራተኛው የልደትና ጥምቀት ወይንም ገሃድ ጾም፣ አምስተኛው የሐዋርያት ጾም ወይንም ሰኔ ጾም፣ ስድስተኛው የነቢያት ጾም ወይንም ገና ጾም፣ ሰባተኛው የፍልሰታ ጾም ናቸው። ለዚህ አጽዋማት የየራሳቸው የሆነ ታሪካዊ ትንታኔ ያላቸው ሲሆን ሁሉም ያለ ልዩነት በሁሉም ክርስቲያኖች በይፋ በማኅበር እንዲጾሙ የተወሰኑ ናቸው። ጾም ፈቃድ በውሳኔ እንዲሁም በኀጢአት ስሜት የሻረ ሕሊናን ለማጥራት ወይንም ቅድስናን፣ ጸጋን፣ የበለጠ መንፈሳዊ ክብር ለማግኘት በመምህረ ንስሐ አማካኝነት አለዚያ ብቻ እንዲሁም ለብቻው በስውር በግልጽ የሚሻቱትን የሚሰጥ አምላክ ለእርሱ የሚቀርብ ነው። ከሕግም አጽዋማት መካከል በኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት እምነትና ሥርዓት በየዓመቱ የሚመላለሱ አጽዋማት ዋናውና ትልቁ ጾመ ሁዳዴ ወይንም አብይ ጾም በመባል ይታወቃል። ይህን ጾም የምንጾመው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን አብነትና አርአያ አድርገን ነው። አምላካችን ኢየሱስ ክርስቶስ ሥራ ከመጀመሩ በፊት በ30 ዘመኑ በዮሐንስ እጅ ተጠመቀ። ከዚህም በኋላ ሳይውል ሳያድር ወደ ገዳመ ቆሮንጦስ በመሄድ
ከቆመ እንዲሁም ሳይቀመጥ ከዘረጋ እንዲሁም ሳያጥፍ እህል ውሃን ሳይቀምስ 40 ቀንና 40 ሌሊት ያክል ጾመ። የዚህ ዓለም ተፈታታኝ የሆነ ዲያብሎስን ከፈተናው ሁሉ ድል ነስቶታል። በስስት በትዕቢት በፍቅረ ንዋይ የመጣውን ፈተና አጥፍቶ የኀጢአትን እሾህ ሁሉ አቃጥሏል። ስስት ያልተሰጡትን መሻት፣ የሌሎችን ድርሻ በይበልጥ ለመሻት መሞከር ነው። ትዕቢት ደግሞ አምላክ ሆናለሁ ማለት በሌሎች ላይ ታላቅነትን የበላይነትን መመኘት ነው። ፍቅረ ንዋይ ደግሞ ያለኝ ይበቃኛል አለማለት የተሰጡትን አለማመስገን ነው። እነዚህ ሦስቱም አርዕስተ ኃጣውእ ይባላሉ። እያንዳንዳችን የልቦናችን በር ከፍተን እንደገና ካላስገባናቸው በቀር በጌታችን በኢየሱስ ክርስቶስ ጾም ተወግዷል። ጌታችንና አምላካችን ኢየሱስ ክርስቶስ ለምን 40 ቀንና 40 ሌሊት ያክል ጾመ? አንደኛ እርሱ ሠራኤ ሕግን የሠራ ነውና ሕግንና ነቢያትን ያጸና ዘንድ አንድም ሕግን ይሠራ ዘንድ ጾምን የሥራ መጀመሪያው አደረገ። ሁለተኛው ደግሞ አንድም ለሐዋርያት ለሊቃውንት እንዲሁም ከዚያ በኋላ ለሚነሱ ክርስቲያኖች ሁሉ አርያና ምሳሌ አብነት ለመሆን 40 ቀንና 40 ሌሊት ያክል ጾሞ ጸልዮ ሥራን ጀምሯል። ከዚህም በኋላ ቅዱሳን ሐዋርያት ከእርሱ በተማሩት መሠረት የሥራቸውን መጀመሪያ ያደረጉት እንዲሁ በጾም ነው። ሦስተኛው መብል ኃጢአት ጥንተ አብሶ መሠረት በመሆኗ በመብል ምክንያት ኃጢአት ወደ ዓለም መጥቷልና በመብል ምክንያት ደግሞ ወደ ዓለም የገባውን ኃጢአታችንን ኃጢአት ያስከተለውን ሞት ከሥራቸውም ሁሉ ተነቅለው ተደምሰው የጠፉትን የሰው ሕይወትን የታደሰበት በጌታችን ጾም ነው። ሰው በሥጋዊ መብልና መጠጥ ብቻ ሰውነቱ የሚያምር በጾም እንዲሁ የሚጠወልግ የሚጎዳ እየመሰላቸው ጾምን የሚፈሩ የሚሸሹ ጥቅም እንደማይሰጥም ሰው ሠራሽ ሥርዓት አድርገው የሚመለከቱ እንዲሁ ብዙዎች ናቸው። አስተዋዮች ሰዎች ግን ከእግዚአብሔር አፍ በሚወጣ ቃል እግዚአብሔር ጭምር እንጂ በእህል ውሃ ብቻ ሊኖር እንደማይችል ጠንቅቀው አውቀው እየጾሙ እንዲሁ ይጠቀሙበታል። አስፈላጊ በሆነው ቦታና ጊዜ ከማይፈለግ ጮማና እንዲሁም ወይን ይርቃሉ። ጥራጥሬ ተመግቦ እንዲሁም መውዛት ማማር እንደ ሌሎቹ ከሦስቱ ወጣቶች አናንያ፣ አዛርያ፣ ሚሳኤል ታሪክ መማር ይቻላልና። አራተኛውም ምሳሌው ይደርስ ዘንድ ነው። ቀድሞ አባቶቹ ነቢያት 40 ቀንና 40 ሌሊት ጾመዋል። ከዚያም ቢተርፍም አተረፈ ብለው ቢጎድልም ጎደለ ብለው አይሁድ ደገኛይቱን ሕገ እንዲሁም ሕገ ወንጌል ከመቀበል ይከለከሉ ነበር። እኔ ሕግና ነቢያትን ልፈጽም እንጂ ልሽር አልመጣሁም ብሏልና። ሕግና ሥርዓትን እየፈጸመ ከሕግ በታች ሆኖ ተመላለሰ። ሙሴ በ40 ዘመኑ ለዕብራውያን ወገን አግዞ ግብፃውያንን ገድሎ በአሸዋ እንዲሁ ቀብሮታል። ሙሴ የወልደ እግዚአብሔር ዕብራዊው ወገኑ የአዳም ግብፃዊው የዲያብሎስ አሸዋው የመስቀል ምሳሌ ነው። ሙሴ ግብፃዊውን ገድሎ በአሸዋ እንደቀበረው ጌታችን ደግሞ ጾሞ ጸልዮ ዲያብሎስን ፈተናን ድል ነስቶታልና። ሙሴ 40 ዘመን በምድያም ኖረ። እስራኤልን ከግብፅ የባርነት ቀንበር ነፃ አውጥቷል። ኢየሱስ ክርስቶስም እንጂ 40 ቀን 40 ሌሊትም ጾሞ ጸልዮ ነፍሳትን ከሲኦል ነፃ እንዲሁም ያወጣልና። ሕዝበ እስራኤል የገዳም ምሳሌ በሆነ እንዲሁም በቃዴስ በረሃ 40 ዘመን ኖረው ምድረ ርስት ኢየሩሳሌም ገብተዋል። ላንተ 40 ቀንና 40 ሌሊት ብትጾሙ ርስት መንግሥተ ሰማያት ተወርሳላችሁ። ሙሴ 40 ቀንና 40 ሌሊትም ጾሞ ጸልዮ የሕይወታችን መመሪያ በእግዚአብሔር ጣት የተጻፈ 10ቱ ቃላት ያለባቸውን ጽላቶች ተቀብሏል። ሕገ ኦሪትንም ሰርቷል።
ኢየሱስ ክርስቶስ እንጂ 40 ቀን 40 ሌሊት ጾሞ ጸልዮ ሕገ ኦሪትን አጽንቶ ደገኛይቱን ሕገ ወንጌልን 6ቱን ቃላተ ወንጌል ሰርቷል። ነቢዩ ኤልያስም 40 ቀንና 40 ሌሊት ጾሞ በእሳት ሰረገላ በአውሎ ነፋስ ተነጥቆ ወደ ገነት ብሔረ ሕያዋን አድርጓል። እንዲሁም ገብቷል። እናንተም 40 ቀንና 40 ሌሊት ብትጾሙ ገነት መንግሥተ ሰማያት ትገባላችሁ። ነቢዩ ሕዝቅኤል በግራ ጎኑ 40 ቀንና 40 ሌሊት ተኝቶ 600 ሙታንን አስነስቷል። እናንተም 40 ቀን 40 ሌሊት ብትጾሙ ትንሣኤ ለክብር ትነሳላችሁ ማለት ነው። ዕዝራ 40 ቀንና 40 ሌሊት ከምግብ ተከልክሎ የጥበብ ሕይወት መመሪያ መጽሐፍን ጽፏል። ለዚያም ቀን ሲጽፍ የዋለውን ማታ እንዲሁ ይመገባሉ። እርሱ ግን ቀኑን ሲጽፍ የሚውለውን ማታ ሲያነበው ያድር ነበር። እናንተም 40 ቀን 40 ሌሊት ብትጾሙ ምስጢር ይገለጥላችኋል ለማለት ነው። ነቢዩ ዳንኤል ከሀገሩ ከኢየሩሳሌም በምርኮ በተወሰደበት ሀገር በአንድ አምላክ ብቻ ከነበረው ጽኑ እምነት ሳያውለው በጾም በጸሎት ተወስኖ በመገኘቱ ከአንበሶችም አፍ እንደዳነ ሕልምንም የመተርጎም ዕውቀት ጥበብ እንደተሰጠው ሀገሩ ኢየሩሳሌም ነፃ የምትሆንበትን ወገኖቹ እስራኤል ከክህደት የሚመለሱበትን ከዚህም በኋላ ረቂቅና ጠለቅ ያለ የክርስቶስን ሰው የመሆን ምስጢር እንደተገለጸለት በሱባኤው ፍጻሜ መላእክት ተልከው እንዳረጋገጡት የምሥራች ዜና እንዳትሰሙ ፈተናውን ሁሉ ድል እንዳደረገ ነው። እኛም ጥበብ ዕውቀት እንዲገለጽልን በሀገርና በወገን ላይ የመጣውን መዓትና መከራ እንዲወገድልን ነውራችን እንዲንከባለል ለኃጢአታችን ስርየት እናገኝ ዘንድ ከነፍሳችንም ቁስል እንድንፈወስ ጾምን እንደዚሁ እንጹም። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመበት ፍጻሜው። አዳም ልጅነትን የተሰጠው በ40 ቀኑ ነበር። በተፈጠረበት ምድረ ኤልዳ በምትባል ቦታ ቆይቶ ገነት ገብቷል። በ40 ቀንም ተሰጥቶት የነበረውን ልጅነት በመብል ምክንያት አጥቶት ስለነበር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሞ ልጅነቱን ለአዳም ሲመልስለት ፍጹም ካሳ እንደ ካሰ ለማጠየቅ ነው። አንድም ጽንስ ሁሉ በእናቱ ማኅፀን በ40ኛው ቀን ተስዕለተ መልክ ይይዛል፣ እንዲሁም ይፈጸምለታል። ይህም በመሆኑ በ40ኛው ቀን ተስዕሎተ መልክ ለተፈጸመለት ክቡር ሰው እንዲሁም ዘር ፍጹም እንዲሁም ፍጹም ካሳ ሊክስ እንደመጣ ለማጠየቅ 40 ቀንና 40 ሌሊት ጾመ። በሌላው ሰው የተሰራው በአራቱ ባህርያተ ሥጋና በአምስተኛው ባህርያተ ነፍስ እንደዚሁም በሁሉም ለአራቱ 10 እንኳን ለመካስ ወይም አራቱ ባህርያተ ሥጋና አምስተኛ ባህርያተ ነፍስ አድርጎ ለአምስቱ 8 ለመካስ እንደመጣ ለማጠየቅ 40 ቀንና 40 ሌሊት ጾመ። ጌታችን ኢየሱስ ክርስቶስ የጾመው 40 ቀንና 40 ሌሊት ብቻ ነው። በቤተ ክርስቲያናችን ግን አበው ቀኖና ሰርተው እንድንጾም የወሰኑት 55 ቀን ነው። ይህ እንደምን ነው ቢሉ ስለ 2 ነገር ነው እንላለን። አንድም ክርስቶስ 40 ቀናት የጾመው ከቆመ እንዲሁ ሳይቀመጥ ከዘረጋ ሳያጥፍ እህል ውሃን ሳይቀምስ በመሆኑ እኛም እህል ውሃ የሚበላባቸውን በ55ቱ ቀን ያሉትን ቅዳሜና እሁድ ብንቀንሳቸው 40 ቀን ከእህል ከውሃ እንዲሁም ከጥሉላት የሚጾምባቸው ፍጹም ሱባኤ ይሆናል ነው። በሌላኛው መልኩ ደግሞ 40ኛው ቀናት ፊትና ኋላ ያሉት 2 ሳምንታት ከፍ ሲል አበው ሐዋርያት ዝቅ ሲል ሃይማኖታቸው የቀና እንዲሁም ርቱዓነ ሃይማኖት 318ቱ ሊቃውንት ከዚህ በኋላ የተነሱ አበው ሊቃውንት ከ40ው ጾም ጋር አስተምሮ እንዲጾሙ ሕግ ስለሰሩ ነው።
የመጀመሪያው ሳምንት ከ40 ቀን በፊት ያለውን እንዲጾሙ የተወሰነው ወይንም የሚጾምበት ምክንያት ፎቃ የተባለ ንጉሥ አገዛዝ አጽንቶባቸው በኢየሩሳሌም የሚኖሩ ምዕመናን ሕርቃል እንዲረዳቸው በጠየቁ ጊዜ ለመርዳት ፈቃደኛ ቢሆን ሐዋርያ ሰው የገደለ ሰው ዕድሜው ሙሉ እንዲጾም ስለወሰኑ በጉዳዩ የሚቸገርበት መሆኑን ገለጸላቸው። ሕዝቡም የአንድ ሰው ዕድሜ 70-80 ነው፣ እኛም እንጾምልሃለን፣ ዘምተህ ጠላቶቻችንን አስወግድልን ስላሉ ቃላቸውን ተቀብሎ ችግሮቻቸውን አስወግዷል። እነርሱም 5 ቀን ተካፍለው ጾመውታል። ያላወቁም ምዕመናኑ ወይንም ሕዝበ ክርስቲያኑ አንድ ጊዜ ያውቁት የተረዱት ከምስጢርም ባለጸጋ የሆኑት አበው ሐዋርያት ጾሙ ብለው ሥርዓት አድርገው በየዓመቱ የሚጾሙ ሆነዋል። አበው ሐዋርያት ከትምህርተ ወንጌል እንዲሁም ምሪት አስቀድሞ 5 ቀን የጾም ልምድ እንደነበራቸው ይታወቃል። ሌላው ደግሞ 40 ቀን በኋላ ከሆሳዕና እስከ ትንሣኤ ያለውን ሳምንት ወይንም ሰሞነ ሕማማት የሚባለው ነው። በሕማማት ሰሞን የዓለም መድኃኒት ኢየሱስ ክርስቶስ ለሰው ልጆች ድኅነት ሕማም መከራ የተቀበለበት በመስቀልም የሞትን ጽዋ ተቀብሎ ለሞት ኀጢአት ከመገዛት ነፃ ያደረገበት ስለሆነ ሕሙማን እንዲሁም ምክረ ሞቱ ለእኛ ሲባል የተቀበለውን ጸዋዖ መከራ በጾም በጸሎት በሰጊድ በሐዘን ለማሰብ በቤተ ክርስቲያን አበው የተወሰነ በመሆኑ ማንኛውም ክርስቲያን ጾም በእናንተ ዘንድ የከበረ ይሁን እንዲሁ ብሎ የዓለም ብርሃናት ብፁዕ ሐዋርያው በዲድስቅያ በወሰኑት መሰረት ከጥሉላት እንዲሁም መባዕልተ ሥጋ፣ ቅቤ፣ ወተት፣ አሳ ተከልክሎ በ40 ቀን ጋራ አንድ ላይ ይህንን ጾም የሆኑ ሌሎችን አጽዋማት እንዲከታተል ግዴታም አለበት። የታላቁ የዐቢይ ጾም ስያሜዎች የተቆጠረው ሱባኤ የተነገረው ትንቢት ሲፈጸም በዘመኑ ፍጻሜ ወልደ እግዚአብሔር ከሰማየ ሰማያት ወረደ፣ ቃል ሥጋ ሆነ፣ በአጭር ቁመት በጠባብ ደረት ተወሰነ፣ በግዕዘ ሕፃናት ተመላልሶ በጥቂት አደገ፣ የሕግ ባለቤት ሆኖ ከሕግ በታች ሆኖ ተመላለሰ። እርሱ በእሳትና በውሃ የሚያጠምቅ መለኮት ሆኖ ሳለ በፍጡር በዮሐንስ እጅ ተጠመቀ። ሳያውል ሳያድር ወደ ገዳመ ቆሮንጦስ በመሄድ በመግባት እንዲሁም ከዘረጋ ሳያጥፍ እንዲሁም ከቆመ ሳይቀመጥ እህል ውሃ ሳይቀምስ 40 ቀንና 40 ሌሊት ያክል ጾመ። ከዚህም የተነሳ ሊቃውንተ ቤተ ክርስቲያን የዐቢይ ጾምን የተለያየ ስያሜ ሰጥተው ይጠሩታል።